የኤርትራ መንግስትና የኤርትራ አስተዳደር እና ህዝብ ምንድነው መልሱ ለዚህ አደጋ ለሚለው ጽምዶ ነው። አሁን ይህን ጽምዶ ተስፋፍቶ እስከ ሱዳን ውስጥም አለ ጽምዶ፣ ፋኖ ጋርም ጽምዶ አለ። ይሄ ማለት ምንድነው? አገሪቷ ውስጥ ያሉትን የኢኮኖሚክ አውታሮችን ሁሉ ተቆጣጥራለች፣ አስፈረመቻቸው። እሷ ያልፈቀደችው እዛ ሀገር ውስጥ ሊሰራ አይችልም። የሰው ቁጥር አይደለም የንቃት ቁጥር ነው የሚያስፈልገው። 130 ሚሊዮን ህዝብ የሚባለው እንደ ጦጣ ትንሽ ገንዘብ ያላት ሼክ ካንትሪ፣ ምንም አይነት ኢቭን የዲሞክራቲክ ካራክተር የሌላት ሀገር ካንትሪ፣ በቤተሰብ የሚመራ ሀገር እንደ እንዝርት ይሄንን ትልቅ ሀገርና ይሄን ትልቅ ህዝብ እዚህ ደረጃ ማድረሷ የሚያሳዝን ነው። አንድ ሰው ልነጋገር፣ የጥይት ድምፅ ፈንዳ፣ ሞት አይከተል፣ ጥያቄ አለን። በጥያቄዎቻችን ላይ ተነጋግረን ውይይት እንፍታ የሚለምን የሚማፀን ኃላፊነት የሚሰማው አካል እኮ ነው። በጣም እርግጠኝነት ይሄ አደባባይ ሆኖ ፌስቡክ ላይ ዩቲዩብ ላይ ምናምን የሚጫጫውን አይደለም። ይሄ የሰከነ ኤርትራዊ ሌላ ቆርጦ የኢትዮጵያን ጥያቄ የማይደግፈው ጭምር በንግግሩ ፕሬዝዳንቱ ንግግር በእርግጠኝነት ይደነግጣል። የኤርትራ መንግስትና የኤርትራ አስተዳደር እና ህዝብ ምንድነው መልሱ ለዚህ አደጋ ለሚለው ጽምዶ ነው። ሰው ጽምዶ እንዲገባው የሚያስፈልገው ምንድነው? ይሄን ትልቁን አደጋ ሊያፈርስ የሚችል አንድ የጦርነት ስፍራውን አርቆ ወደሱ ማድረስ፣ ትግራይ መጥቶ ከዛ ተነስቶ ኤርትራን መውጋት እንደማይችል ማረጋገጥ፣ ከትግራይ ህዝብ ጋር ጽምዶ ፈጥረህ ትግራይ ህዝብንም እሱ ምግብም ይከለክላል ምናምን ጠረፎቹን ከፍቶ ምግብም ለትግራይ ህዝብ ማቅረብ፣ አለፍ ብሎ ደግሞ ከአፋሮች ጋር ጽምዶ መስራት፣ እዛ መምጣት እንደማይችል አየ እሱ ወይንም ደግሞ አለቆቹ ኢማራቶቹ ለሰሩት መርዝ ካውንተር መርዝ ነው ይሄ ጽምዶ የተሰራው። አሁን ይህን ጽምዶ ተስፋፍቶ እስከ ሱዳን ውስጥም አለ ጽምዶ፣ ፋኖ ጋርም ጽምዶ አለ። ይሄ ጽምዶ ነው እየተስፋፋ የባሩዱን ሽታ አዲስ አበባ ቤቱ ድረስ የሚያመጣለት እሱ ላዘጋጀው ፕሮግራም በዚህ ጽምዶ ይወድቃል፣ ይጠፋል። ይሄ ጽምዶ ኢትዮጵያንም ያደናል፣ ቀጠናውንም ያደናል፣ የመሬትም እጅን ይቆርጣል። እኔ ምንም ጥርጣሬ የለኝም። ስለዚህ የጽምዶ አይነቶቹን ለህዝብ መገለጽ አለበት። ጽምዶ ማለት በሰላም አብረን መኖር እንችላለን፣ ሰፈራችንን መጠበቅ አለብን፣ ሰፈራችን ላይ መጥቶ የሚረብሸውን እጁን መቁረጥ አለብን፣ የሱን ደግሞ አሽከርና ተባባሪ ከዚህ ቀጠና ማባረር አለብን። ይሄ ነው የጽምዶ መልእክት። ጁላ ሳይወት ያው ከዚህ በፊትም እንትን ያለው ነው። ይህ ምስል እንደሚያዩት እዚህ ሄዶ የፈረማቸው በርካታ ውሎች አሉ፣ በጣም በርካታ ውሎች በሚገርም ሁኔታ እና ምን እንደተፈረመም ፓርላማ ቃል ብዬ አላስብም። ይሄው እንደሚያዩት ምስሉ ላይ ሁሉ ህዝብ በተሰበሰበበት የእሱ ባለስልጣናቶች የኛም ሰዎች ሄደው ብዙ ውሎችን ተዋውለዋል፣ ፈርመዋል። ይሄውና እንደሚያዩት እንግዲህ የተለያዩ ውሎች ነው የተፈራረሙት በሀገሪቱ ጉዳይ ላይ። እንግዲህ የሚያዩቸው የተለያዩ ፊርማዎች አሉ። ይሄ ብቻ አይደለም፣ ሌሎችም ገና የሚፈራረሙት ብዙ ውሎች አሉ፣ ብዙ ህጎች አሉ። ይሄ ሁሉ ነገር እየተደረገ ያለው ምናልባት አሁን በእርግጥ እርስዎ እንደገለጹት ብዙዎቹን የኢትዮጵያን ግዛት ይኸው ደግሞ ሌላም ፊርማ መጣ፣ ይኸው እዚህ ሌላም እየፈረመች ነች ያለችው። እንደነዚህ አይነት ውሎች አሉ። ስለዚህ ይሄ ሁሉ ውል በአንድ ጊዜ ይሄ ሁሉ ህዝብ ይዞ ነው ሄዶ ደግሞ የሚገርመውት ፕሮፌሰር ይሄ ሁሉ ሰው ሄዶ ነው ይሄን ሁሉ ውል እየተዋዋለ ያለው። በዚህ ሁኔታ ሀገሪቱን እንግዲህ አንድ ዕለት ሸጣት ማለት እንችላለን። በአንድ ቀን እዛ ሄዶ በጣም በርካታ ሰዎች ናቸው፣ ባለስልጣናቶች፣ ሚኒስትሮቿ ሳሳይ ማለት በሙሉ እንግዲህ በአንድ ቀን ነው ይሄ ሁሉ ውል የተዋዋለ እና መቼም አንድ ሀገር ይሄ ሁሉ በአንድ ጊዜ ከዚች ሀገር ጋር ከዚህ ትንሽ ሀገር ጋር ይሄ ሁሉ ውል ተዋዋለ። ከዛ በኋላ ምንድን ነው በገበያ የታየው ስንባል ኢትዮጵያን እያጠፋ እያወደመ ከሱም አልፎ ተርፎ ነገር ለሌላ ሀገር በውክልና ጦርነት ውስጥ እንድንገባ እያደረገ ሀገርና ሰላምን እየበጠበጠ ያለ ውሎች ናቸው ብዬ ነው የማስበው። እርሶም በተደጋጋሚ እንደገለጹት ኢትዮጵያን ሸጧታል። እንደው እነዚህን ውሎች ምናልባት መረጃው ካሎት የምን ውሎች ናቸው ተብሎ ይገመታል? በእነዚህ ውሎች የተሰሩ ስራዎች አሉ ወይ? መሬት ላይ የሚታይ ለህዝብ የጠቀመ ነገር?
በመጀመሪያ ደረጃ እነዚህ ውሎች ሴክተር ባይ ሴክተር የተፈራረሙበት ነው ከብዙ ሚኒስትሪዎች ጋር። ምን ማለት ነው? ይሄ ሁሉ የተፈረመው በኢማሬት ቁጥጥር ስር ያለ ፕሮጀክቶች ናቸው። ይሄ ማለት ምንድነው? አገሪቷ ውስጥ ያሉትን የኢኮኖሚክ አውታሮችን ሁሉ ተቆጣጥራለች፣ አስፈረመቻቸው። እሷ ያልፈቀደችው እዛ ሀገር ውስጥ ሊሰራ አይችልም። ስለ ኢትዮጵያ ያላቸው አመለካከት ምንድን ነው የሚመስለው? እንደው ምናልባት አንዳንድ ዲፕሎማቶችን ሲያገኙ ሲያነጋግሩ፣ ሚኒስትሮችም ባለስልጣናቶችም ሲያነጋግሩ ምንድን ነው የሚሉት አሁን በኢትዮጵያ ጉዳይ ላይ? እኔ የፓርቲ ሰዎችም የማውቃቸው ሰዎች ሲያነጋግሩኝ አንደኛ ትንሽ ያፍሩኛል። ቀጥታም ለመናገር አንዳንዶቹ አይፈልጉም፣ አንዳንዶቹ ደግሞ ቀጥታ ይናገራሉ። አንዷ ምን አለችኝ? በጣም አሳዝናለሁ፣ አገር ለካ በስልጣኔም በክብርም የትም የለችም፣ እንደዚህ አትመስሉንም ነበር አለች። ለምን አልኳት። እንዴ ኮንጎ ከቤልጅየም 80 ጊዜ ትበልጣለች። ኮንጎን የገዛችው የምትባለው ቤልጅየም ናች። ቤልጅየም ግን አስተላላፊና ደላላ ነች እንጂ ሌላ ሁሉ ፈረንጆቹ ትልልቆቹ ፈረንሳዮች፣ እንግሊዞች፣ ጀርመኖች ምናምን ነው እዛ ገብተው በቤልጅየም ስም ሲቦጠቦጡ የነበሩት። እሱ ሊገባን ይችላል። ግን የሶስተኛ ዓለም ሀገር የሆነች ስልጣኔዋ እዚህ ገባ የማይባል ትንሽ የጋዝ ገንዘብ ያላት ሀገር ይህንን 130 ሚሊዮን ያለውን ሀገር ረጅም ዕድሜ ያለውን ሀገር እንደ እንዝርት እንዴት ልታሽከረክር ቻለች ብሎ ጠየቁኛ። አንድ ነገር ችግር አለ ማለት ነው እናንተ መሀል አለች። አንደኛው ምን አለ? ምናልባት የምትፎክሩት እውነት አይደለም፣ እቺ ሀገር ምናልባት ከኛ የበለጠ እናንተን ታውቃለች አለኝ አንዱ። ለምን አልኩት። እንደዚህ ልታሽከረክር አትችልማ። ለምን ማሪን ማሽከርከር አልቻለችም? ለምን ሌሎቹን ማሽከርከር አልቻለችም? የአፍሪካን ዩኒየን ዋና መስሪያ ቤት ያለበት ቦታ ነው። መልካችን አልተገዛንም የምትሉ ህዝቦች ናቸው። ትዋሻላችሁ። እናንተ ተለማምዳችኋታል። በእጅ አዙር አገዛዝ የሚሉ ክፍሎችም አሉ። ኤሜሬትስ ትገዛችኋለች። የሰው ቁጥር አይደለም የንቃት ቁጥር ነው የሚያስፈልገው። 130 ሚሊዮን ህዝብ የሚባለው እንደ ጦጣ ትንሽ ገንዘብ ያላት ሼክ ካንትሪ፣ ምንም አይነት የዲሞክራቲክ ካራክተር የሌላት ሀገር ካንትሪ፣ በቤተሰብ የሚመራ ሀገር እንደ እንዝርት ይህንን ትልቅ ሀገርና ይህን ትልቅ ህዝብ እዚህ ደረጃ ማድረሷ የሚያሳዝን ነው። የሚያሳዝነው ደግሞ ምሁሮቿን የባሱ ወራዳ የሆኑ የምሁር ቦዘኔዎች አምዚ ግባ የማይባል የአሽከሮች ጥርቅም ስር እንደገና አሽከር ለመሆን የተስማሙ ክፍሎች ሆኖ ቁጭ አሉ። ፋኖ እንደመሰላቸው በጥቂት ጊዜ ይጠፋል ብሎ ገምተው ነበር። ከዛ ወዲህ እኛ መሳሪያ እንሰጥሃለን አሉት የማሮቹ። እኛ እንገዛልሃለን። ከየቦታ እየገዙ መሳሪያ እያመጡለት ነው ያሉት። ይህንን የራሱን ቦዲጋርድን ደሞዝ የሚሰጡት እነሱ ናቸው። ስለዚህ አገሪቷ ንቃቷና የምሁሯም ንቃት በጣም ዝቅተኛ መሆኑን ተገነዘቡ። ኢማራቶቹ የራሳቸውን የግል ጥናት ያደርጋሉ። እነዚህ ሰዎች ምሁርንን የሚሉ አዲስ አበባ ዩኒቨርሲቲም ሲያስተምሩ የነበሩ ምናምን በመጀመሪያ ደረጃ ጎረቤታችን ማን ነው? ከጎረቤታችን ጋር እንዴት መስራት እንችላለን? ማን ነው ጠላታችን? ማን ነው ወንድማችን? ኮንትራዲክሽንም ካሉ በምን መልኩ ነው ኮንትራዲክሽኖችን ልንፈታ የሚል ካፓሲቲም እውቀቱም የላቸው። እነሱ ድሮ የሚያዩት በጣም ሩቅ 30,000 ኪሎ ሜትር ከኛ የራቀ ሀገራችን በአሜሪካ ተደግፋለች አልተደገፈችም የሚል አይነት እንደ ሶፖስቶ አይነት ነበር ሲያዩ የነበሩት። አሁን ግን ከሚገርመው ነገር ይሄ ትልቁ ሀገር ከናይጄሪያ በኋላ ሁለተኛው ክፍል የሆነው ሀገር የአንድ ጃልሜዳ የማታክል ሀገር ኮሎኒ ሆና ቁጫለች። በትዕዛዝ በቴሌፎን በትዕዛዝ ነው የምትሰራው። እና ይሄ የሚያሳዝነው ምንድነው? ለየት ሄዱ እነዚህ ድሮ አንዳንዴ በአድዋ ላይ ሲፎክሩ ምኒልክ እንደዚህ አድዋ ላይ አሸናፊ ሆኖ ነበር በምናምን አንቲፋሽስት ጦርነት ምናምን እኛ የአርበኞች ልጆች ነው። የት አለ አርበኝነቱ? ከአንተን አንዳንድ የኤርትራ አክቲቪስቶች ይገርሙኛል። አንዳንዴ ሰዎች ወጣ ብለው ማሰብ አለባቸው። ከሆነ በኋላ መንፈቅፈቅ ነው የሚሆነው። የሚጠቅም ነገር አይመስለኝም። የኢትዮጵያ መንግስት ምንድነው ለማኝ፣ ፈሪ፣ ስስታም የሚሉ ቃላትን ሲተነትኑ ሰንባሪቷኖች አክቲቪስቶች ፕሬዚዳንት ኢሳያስ ይሄን ማለታቸው ለማኝ የሚለው ለምሳሌ ሲተነትን አንዱ የኤርትራ መንግስት ጋር ልታረቅ ብሎ የኢትዮጵያ ጠቅላይ ሚኒስትር እየለመነ ነው። ለማኝ የሚለው ይሄ ገልጿል።
እነዚህ ሰዎች ይህን በተናገሩበት አንደበት ነገ ምን እንደሚሉ አላውቅም። አንድ ሰው ልነጋገር፣ የጥይት ድምፅ ፈንዳ፣ ሞት አይከተል፣ ጥያቄ አለን፣ በጥያቄዎቻችን ላይ ተነጋግረን ለውይይት እንፍታ የሚለምን የሚማፀን ኃላፊነት የሚሰማው አካል እኮ ነው። የሰው ደም እንዳይፈስ፣ ሀብት ንብረት እንዳይወድም፣ የመጣንበት መንገድ የኪሳራ ነው። በዛም የቁልቁለት መንገድ ላይ መራመድ የለብንም፣ ወደ ተሻለ ምዕራፍ መሸጋገር አለብን የሚል ኃላፊነት የሚሰማው ነው እንነጋገር የሚለው። የሚገርም ትንተና ነው። ልመና ማለት እንደዚህ ነው። ማስታወቂያ የማነሳው የባድመን ታሪክ መላልሼ የማነሳው እንነጋገር የሚለው ጥያቄ ነገ ከራሳቸው ከፕሬዝዳንት ኢሳያስ ነው የሚመጣው። ደም ከፈሰሰ ብዙ ነገር ከትንትን ካለ በኋላ የንነጋገሩ ጥያቄ በእኩል ሚዛን የሚሆኑበት ሁኔታ ያከትማል። የንነጋገሩ ጥያቄ የባህር መውጫ ብቻ ሳይሆን ኢትዮጵያ ዘላቂ ሰላሟን የምታገኝበት ሁኔታ ጭምር ይሆናል። የንነጋገሩ ጥያቄ ብዙ ነገሮችን አብሮ የሚያመጣው ነገር ይሆናል። እንነጋገር ከመድረሱ በፊት መጨራረስ ያለብኝ ነገር አለ ብሎ የሚነጋገረውን ሰው ጭምር እሱ የፈለገውን ሰው ወደ ማድረግ እንዲሄድ ይችላል። አልነጋገርም ያለውን ከሂደቱ አውጥቶ የሚነጋገር ሰው ማምጣትንም ይጨምራል ማለት ነው። ኃላፊነት የሚሰማው የሰው ደም እንዳይፈስ የሚመኝ የመጣንበት የኪሳራ መንገድ የሆነ ቦታ ላይ ተገቶ ወደ ተሻለ ምዕራፍ መሄድ አለብን ብሎ በኃላፊነት ስሜት የሚንቀሳቀሰው የንግግርን አማራጭ ማበረታታት ነው ያለበት። የኢትዮጵያው ጠቅላይ ሚኒስትር እንነጋገር ብለው የኤርትራ መንግስት እየለመኑ ከሆነ ኢትዮጵያውያን እንኮራባቸዋለን። ኃላፊነት የሚሰማቸው ሰው ናቸው። ደም እንዳይፈስ፣ የሰው ህይወት እንዳይከፈል፣ ሀብት ንብረት እንዳይወድም እየጣሩ ነው። ምናወግዘው ተጣርፎ ውጊያ ውስጥ መግባትን ነው። የኢትዮጵያን ብሔራዊ ጥቅም አጀንዳ እያውለበለቡ የኢትዮጵያ ብሔራዊ ጥቅም ደግሞ የሌላው ጉዳት እንደማይሆን እያረጋገጡ በዚህ ዙሪያ እንነጋገር የሚል ጥያቄ የሚያነሳ ኃላፊነት የሚሰማው ነው። በአንጻሩ ደግሞ በኢትዮጵያ በኩል ላለው የኤርትራው ፕሬዝዳንት የሰጡት ምላሽ ቃላቱን እንዳለ ቃል በቃል ከአንደበታቸው መስማቱ ምን ያህል እኔ ምናልባት በጣም እርግጠኝነት ይህ አደባባይ ሆኖ ፌስቡክ ላይ ዩቲዩብ ላይ ምናምን የሚጫጫውን አይደለም። ይህ የሰከነ ኤርትራዊ ሌላ ቆርቶ የኢትዮጵያን ጥያቄ የማይደግፈው ጭምር በንግግሩ ፕሬዝዳንቱ ንግግር በእርግጠኝነት ይደነግጣል። የሚደነግጠው በዚህ አይነት የወረደ ቃላት ውስጥ ለምን ገቡ ይላል። እርሳቸው መግለጫ በተደጋጋሚ እየመጡ የሚሰጡት ለማረጋጋት ነው። ግን እነዚህ ቃላት ራሳቸው አለመረጋጋታቸውን የሚያሳይ ነገር ስለሆነ የበለጠ ድንጋጤና ሽብር ነው የሚፈጥረው። በራሱ የሚተማመን ሰው ጫጫታ ነው ብሎ ያመነ ሰው በኩራት ስሜት፣ በኃላፊነት ስሜት ነው የሚናገረው። ይህንን ቃላት ተመርጦ እንደዚህ አይነት ነገር መጥቶ ያውም ከመሪ አንደበት የማይጠበቁ ነገሮች ሲመጡ እንዳልኩት በሁለት ምክንያት ኤርትራኖቹ አካባቢ ድንጋጤ ይፈጥራል። አንደኛ እንዲህ አይነት ቃላት ውስጥ መግባት የራስ መተማመን የመረጋጋት ውጤት ሳይሆን የስጋት የመረበሽ ምልክት ነው። በሌላም በኩል ደግሞ ይህን ነገር የፈጠረው ከእኔ ጋር የተያዘ ነገር በጥሩ የአእምሮ ሁኔታ ላይ አይደሉም ወይ የሚለው ኤርትራኖቹ ጋር ስጋት መፍጠሩ የሚጠበቅ ነገር ነው። በጥሩ የአእምሮ ሁኔታ ውስጥ አይደሉም ማለት ከባድ ነገር ነው። ኤርትራ ውስጥ ኢትዮጵያ ኤርትራ ተጠቅልላ እጃቸው ላይ ያለች ሰው ነች። ከእርሳቸው በዛች ሀገር ላይ ፈላጭ ቆራጭ ወሳኝ ሰው ናቸው። ከእርሳቸው በኋላ በዛች ሀገር ምን እንደሚፈጠር እንኳን ማንም እርግጠኛ አይደለም። አንዳንድ ኃላፊነት የማይሰማቸው የኤርትራ አክቲቪስቶች ሳያፍሩ በአደባባይ በእርግጥ በውስጥ ሰርክል የሚወራውን ነገር አደባባይ ማውጣታቸው በአንድ በኩል ጥሩ ነው። በተወሰነ ደረጃ ከፕሬዝዳንቱ ንግግር በኋላም ስለሆነ እነሱም ጋር ያው የመሸበሩ ወይ ደግሞ ግራ መጋባት ውጤትም ሊሆን ይችላል። በዋናነት ግን ፍላጎታቸው ምን እንደሆነ ያሳያል። ትግራይ ውስጥ አለ ነው ትግራይ ውስጥ ኢትዮጵያ ነኝ የሚለው የለም በአሁኑ ሰዓት አለ። ትግራይ ውስጥ ማለት ወይዘሮ ፈትለወርቅና ምናምን ናቸው። ዶክተር ደብረጽዮን እንኳን እንደዛ በእርግጠኝነት እንደዛ ይላሉ ብዬ